ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ ያላችሁበት። እንግዲህ ዛሬ ወራይና ብለን ሰራ ነው እሱን አሳያችኋለሁ ማለት ነው። እንግዲህ ወራይና ይሄ ነው እንደምታዩት ይሄን ይመስላል ማለት ነው። እና አሁን እኔ እዚህ ጋር አንጠፍ ያለው ነው የሚባለው ወይም አዘጋጅቻለሁ ባታዲያ እዚህ ጋር እንደምታዩት። ከዛ እዚህ ጋር ደግሞ እንግዲህ ሩዝ አለኝ። ሩዝ የጨረስኩት ነው ግን አመጣለሁ እና ምን አደርጋለሁ ማለት ነው። ወራይና ብለን ተጋብዣችኋለሁ። ተጋባዙ ነው። ሩዝን ጠቃልለን ነው ገና አልጨረስንም። ጨረስንም እና ወዶች እንደምታዩት ነው ግን አይታያችሁማ። እስኪ ቆይ ካዘጋጀሁት በኋላ አሳያችኋለሁ። ለማሳየት የሞከርኩ ነበረ። እንግዲህ ጠረጴዛውን ያን ያልተገናኘንም ማለት ነው። በጣም ትልቅ ሰው ስለሆነ ቁመቴ ለራሱ ግማሽ ነው ያደረገኝ ማለት ነው። እና ከእንትን ላይ ደግሞ ጭራሽ አይታይም። ስታንድ ደግሞ እንግዲህ ያው ትልቅ ስታንድ አጥቻለሁ ለእንትን ማለት ነው። ባይፓድ ያው ባይፓድ ስለሆነ እየቀረጽኩት ያለሁት ማለት ነው። እና እንደዛ ስለሆነ ለማቸም ምንም አይደለም። እንግዲህ እኔ ያሳያችኋለሁ ማለት ነው። እና በዚህ መልኩ ያው እየተቀለልን ወራይና ብለን የምትወዱ እንግዲህ ለእናንተ ነው ማለት ነው። እኔም አንደኛ አፍቃሪ ነኝ። እና ደግሞ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እሱ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ እስከ መጨረሻ ተመልካቹ ወዶች ላይክም አድርጉ። ጨምሪልኝ ሩዝ እዚህ ጨምሪ ድፍኑ ነው ያልኩት። ደህና ነው እና ጨመረ ያችሁት ጨመረ ሩዝ ማለት ነው። እንግዲህ ሩዝ ምን መሰላችሁ ያለው? እስኪ ቆይ አይታይም ወይ? ምንድን መሰላችሁ ያለው? ሽንኩርት አለው፣ ከዚያ ቲማቲም፣ ከዚያ ደግሞ ፍልፍል አስዋት። ሌላስ ምንድን ነበር? አንደኛው ቅም በቃ ነጭ ሽንኩርት የለውም፣ ፍልፍል አስዋት እና ቲማቲም ባህል ቅመም ፊልም ነው የሚባለው። እንደዚያ ነው ያለው። ከዚያ እንትንም አለው ስጋ አለው። ከዚያ ጮማ አለው። ጮማ ታውቃላችሁ? ይሄ ወራይና ብዬ ጮማ ነው እና የለንጅ አይደለም እንግዲህ የስጋ ነው ከጮማ ጋር የሚሰራ ማለት ነው። የለንጅ ደግሞ ስጋ ልሆነ የሚሰራው ማለት ነው። የለንጅ እኔ የለንጅ ነው የምወደው አይዛው እና ይኸውላችሁ አንድ ቀረኛ ነኝ ወይ ጮማውን ተንጠባጠባብኝ እና እንደዚህ ጋር በዚህ መልኩ ሩዝን አዘጋጅቻለሁ። አሁን ተቀልላለሁ ማለት ነው። እየተቀለለን ያሳያችኋለሁ። ምን ማድረግ አይቻልም። ስታንዴ ባሳያችሁ ደስ ላይ ነበረ፣ ግን ደግሞ አልሆነም ማለት ነው። ወላሂ የስልክ አላርም ደባህማ አለ ማነው ደውለው? ድምፄ ግን ይሰማል። ተውጧና እንግዲህ ካሜራ ፊት ለፊት ላይ ብዙ ጊዜ ሆነኝ እኮ ካሜራ ፊት ለፊት ከቀረጽኩኝ ማለት ነው። እና አሁን ደግሞ እንደ አዲስ ለማመድ ነው ማለት ነው። እና ካሜራ ላይ ስትቀርቡና ጀርባ ስትሆኑ አንድ አይደለም። ደግሞ ካሜራ ላይ ስለሆነ ድምጽ ወጣና በዚህ መልኩ ግን ብዙ ጠቅልላና ነው ያሳያችኋለሁ ብዬ ነው። የወችም እንደስ ጠቅልላ ያሳያችሁ እንዴ እንጂ ያንቺ ነው የሚያምረው። እሺ የሁለታችን እናሳያለን። እስኪ የማን እንደሚያምር አሁን እንትላለን ኮሜንት አስቀምጡልኝ። እሺ እንግዲህ ሁለታችን ነው የምንጠቀልለው። ያው ለአሁን ለሚበላ አይደለም ለሚቀመጥ ነው።
የሆነ የሚቀመጥ ስለሆነ ብዙ እየተቀለለ ነው እና እኔ የጠቀለልኩት አለ፣ ጓደኛዬ ደግሞ የጠቀለለችው አለ ማለት ነው። ከዚህ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የማን ያምራል የእሷ ወይስ የኔ? ምንም እንዳት ያንቺ ነው የሚያምር? እሺ እናያለን። በኮሜንት አስቀምጡ። ከዚያ በትክክል ተመልክታችሁ እኔ መቼም ያንቺ ነው የሚያምረው እንደሚሉኝ ምንም አልጠራጠር። ያው ሳታዳሉ ማለት ነው እና አንዷ ምን እንዳለችኝ ታውቂያለሽ? ከዚህ በፊት ወር አይናብ እንትን ብዬ ነበረ፣ ትንሽ ፖስቼ ነበርና ወይኔ ወር አይናብ ሲያምር ግን መጠቅለሉ ሳይሆን ደስ የሚለኝ መብላቱ ነው ደስ የሚለኝ አላለችም? መጠቅለል እንደዚህ ማዘጋጀቱ እኔ መስራት ሳይሆን መብላት አንዷ ጓደኛዬ መብላት ነው ደስ የሚለኝ፣ መስራት ግን አልወድም አለች። አይ እሱን ማንጠልቶታል ነው እያልኩ ነበር። ማን ይሰራል? ስለብር ወይኔ ስለብር ነው የምጠቀለለው። አይ ብር እንደው ዛሬ እኛ ራሱ ሲያፈጋን ባለናቻለና ስለ ብር ነው የምንጠቀልለው እያለች ነው እሷ ደግሞ። እና እኔም ያው ስለ ብር ነው የምጠቀልለው ነገራችን ግዴታ ሆኖ ነው እንጂ እንደው እኔ መጠቅለል ምን ደስ እንደሚለኝ ታውቂያለሽ? መንፉፍ ደስ የሚለኝ መንፉፍ መጠቅለል አትወጂም? መንፉፍ ያስቸግራል። መንፉፍን መጠቅለል እወዳለሁ። በነገራችን እኔ ግን እንደው ኩሳ ነው መከወር የሚያስጠላኝ። እኔ ወር አይናብ አልጠላውም፣ ግን ደግሞ ብዙ ሲሆን አለ እኔ ኩሳ ጥሩ ነው። ኩሳ ስራ ቀላል እጅ ነው የሚቀነጥሰው። ወር አይናብ ብስ እጃማን ክሻማን ግን እኔ ወራንም በጣም ቀላል ነው። ኩሳ በጣም ቀላል ነው። ወር አይናብ ምን ቀላል ነው? ወራንም ቀላል አይደለም። ኩሳ ቀላል ነው ስራ ግን ኩሳ ቶሎ ፍርክስ ይላል። አንዳንድ አለ ኩሳ ቶሎ አንዳንዱ ገና ስትነኪው በቃ ይሰባበራል። አንዳንዱ ጥሩ ግን እኔ ወር አይናብ ባልጠላውም ምንስ ለክን ብዙ አልወድም። እንደዚህ ማለት ለለት የሚሰራ ትንሽ አንድ ድስት ይሁን በቃ እሱ ነው እንጂ እንደዚህ መስራት በጣም ይሄ ደግሞ ከልክ በላይ አንገሽግሾኝ ከማንገሽገሽ በላይ ታያለሽ። እና እንደዚህ ያደረግን እንጠቀልላለን ማለት ነው። ያው ትመጡና ብታግዙን ደስ ይላል ነበረ፣ ግን ደግሞ እና የሚገዛም ካለ ኮሜንት ላይ ያስቀምጡልን። ያው ብዙ አጋጣሚ ኦርደር እናደርጋለን ከተቀለልና ይቀራል ኦርደር እናደርግላችኋለን። እሺ እና ትፈልጉ እዚያ ላይ ማዘዝ ትችላላችሁ። ወደፊት ስልክ እናስቀምጣለን ወይ እና ይህንን ይመስላል አለው። እስኪ ላሳያችሁ የጠቀለልነው አሁን እኛ ስንጠቀልል ዋናው እናሳያችሁ። ስለሰራችሁ እንግዲህ ያምራችሁ። ይሄ የኔ ነው። እስኪ ካሜራውን ገልብጬ ላሳያችሁ። አይታይም። ቆይማ ላሳያችሁ መሰላችሁ። ግን እዚህ ላይ መገልበጥ እችላለሁ፣ መገልበጥ አልችልም። መገልበጥ አልችልም። ይሄ ዛሬ ባዲው ሁሉ ስጋ ብቻ ሆነ። ምን ማድረግ አልችልም። ወለወለዋለሁ። ግን እንዴት ነው መገለበጠው? እዚህ ላይ እስኪ አረብ ሊመጣጠንልኝ አልቻለም። ይሄ የኔ ነው። ኧረ አይታይም ጭራሽ።
ይታያል። ይኸውላችሁ ይታያችኋል። ይሄኔ ነው ግን ብዙም አይታይም። ምን ማድረግ አልችልም። እንግዲህ ሌላ ቀን በስልክ ካሜራ በጣም አስቸገረኝ። ስልክ ላይ ከሆነ ስታንዳርድ ነበር እና ብዙም አይታያችሁም። ባይዘው ይሄ የኔ ነው እንግዲህ በዚህ ሙሉት ታሪክ ጠቅልያለሁ ማለት ነው። ቀንም ሙሉ እሺ ስገነጠል ነው ያለው። ይኸው እንደምታዩት አንቺ ደግሞ እስኪ ያላችሁ ደግሞ ጓደኛዬ ነው ግን እንዴት ትለይታላችሁ? ካሜራው በደንብ አይታይም። ማንኛውም ሁለታችንም ሞልተን ጠቅልለናል ማለት ነው። እና ይሳለው ያንኛው የመጀመሪያው የኔ ይሄ ደግሞ እንጂ ለማንኛውም ሀሳብ አስተያየታችሁን አስቀምጡልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ እንላችኋለሁ። ውዶች ለዛሬ የነበረን ቆይታ እንግዲህ በትንሹ ይመስላል። መልካም ቆይታ። ባይ ባይ።